ኡስታዝ ያሲን ኑሩ ያሳከኝ ነገር ካሳከኝ ካባባሉ ዳሳን ጥልም አገር ፈርሳለች አይባልም ምናምን ብላ እዝግጠኝ ጥሩ ግን የምትናገረው እንደማታቅ ምነግር ለምን እንደሆነ ታውቃለህ? እዛው ላይ ለአክሱም ድምፁ ነው ብለህ ደግሞ መጣ እዛው ድንኳን ጣልክ ዳስ ጣልክ። ለዚህ ነው የምትናገሩትን አታቆም ብላችሁ ያሲን ኑሩ ምንድነው ያልከው? እዛው ላይ እኛ ሀገር አልፈረሰችም ሀገራችን ተስፋለን ብዙ ነገር ይደረጋል አልኩ። ኦኬ ሰማን። ኦኬ ምናልባት ይሄው ሃይማኖተኛ ስለሆነ የሚያውቀው ነገር አለ ብለን አለ። እዛው ላይ እየተናገርክ አክሱም ላይ መጠጥ ቤቶች አሉ፣ አክሱም ላይ ብዙ ነገሮች አሉ፣ አክሱም ላይ ግን ሰላት መሰገድ አይችልም ብለህ ደግሞ እዛው ዳስጣልክ። ያንተን ነገር እዛው ቴዲ ያፈረሰው። ቴዲ የሚያለው ይሄንን ነው። ቴዲ አፍሮ ያለው መብት የለም ኢትዮጵያ ውስጥ ያለ እውነቱን ነው። መብት የለም። ስለ መብት ከጠየቅ እስር ቤት ትገባለህ። ስለ መብት ከጠየቅ ወገባ ገዳ ይሰበራል። ስለ መብት ከጠየቅ ምን ትሆናለህ? ትሸማቀቃለህ ነው ያለው። ስለዚህ ለአንተ እኮ ድምፅ ሆነልህ ቴዲ አፍሮ። አየህ፣ አለማሰብ ካድሬ መሆን ብዙ ጊዜ ምን ያደርጋል? የምታወራውን ቅዠት እንኳን አታውቀው፣ ቅዠትን አታውቀው። በነገራችን ላይ ቀስ ብዬ ልዘግበህ 35 መስጊድ ያፈረሰልህ የመንግስት ነው እንድታውቀው ምናልባት ከረሳው ብዬ የምነግርህ 35 መስጊድ ያፈረሰው አንተ የምታጨበጭብለት መንግስት ነው። ኡስታዙ ራሱ ዳስጥልሃል። ይሄ ሙስሊሞችን በተመለከተ ሳይሆን በሙስሊም ስም የሚነግዱ አጭበርባሪዎችን በተመለከተ ነው። 35 መስጊድን ያረሰልህ ማን ያረሰልህ? አየህ፣ ችግሩን አታውቁትም። ማስተዋል የለም። ራስህ ዳስጥልሃል። አክሱም ላይ ድምፅ የማልሆንበት ምክንያት ለምን መሰለህ? እናንተ አማራ ክልል ቢሆን እንደ ጉድ ነው የምትጮሁት። አማራ ክልል ላይ አንድ ነገር ቢሆን ኖሮ እንደ ጉድ ትጮዋላችሁ። ኦሮሚያ ክልል 35 መስጊድ ፈርሶ ምንም አልጮዋችሁም። ይሄ ነገር የተፈጠረው አማራ ክልል ላይ ቢሆን የአማራ ሕዝብ መቆሚያ መቀመጫ የለውም። ኡስታዙ ራሱ ዳስጥልሃል። ይሄ ሙስሊሞችን በተመለከተ ሳይሆን በሙስሊም ስም የሚነግዱ አጭበርባሪዎችን በተመለከተ ነው። 35 መስጊድን ያረሰልህ